ሰላም ቤተሰቦች አርክቴክት ኃይሌ ነኝ እንዲሁም የሪል ስቴት ብሮከር ነኝ። በዚህ ዩቲዩብ ቻናላችን ላይ ተገንብተው የተጠናቀቁ ወይም በግንባታ ላይ ያሉ አፓርትመንቶችን፣ ቪላዎችን ሪቪው እናደርጋለን። አብራችሁን ቆዩ። ሰላም ቤተሰቦች እንዴት ናችሁ? አለን ይመስገን። ዛሬ ከካሜራማችን ከፋፍ ጋር ሆነን በጣም ቆንጆ የሆነ አፓርትመንት አያት ጋር እናሳያችኋለን። አብራችሁን ቆዩ። አሁን የምንሄደው ኦልሞስት የቢሮአችን ብዙ አይርቅም። በሾርት ዲስታንስ ውስጥ ስላለን እዚሁ አያት ነን ያለነው ፎር ዳት ማተር። ቆንጆ የሆነ አፓርትመንት ጥንቅቅ ተደርጎ የተሰራ እያንዳንዱን ነገር ኢን ዲቴይል የምናይ ይሆናል። እንደሚታወቀው እዚህ ጋር አያት ላይ ስሙ የሚጠራ አንድ የሪክሬሽናል ሴንተር አለ። ይህም ደግሞ ሂል ቦተም ነው። ሂል ቦተም ከተማ ውስጥ ወይም አያት አካባቢ ላይ ሁላችሁም ታውቁታላችሁ። በጂም በስፓ እንዲሁም ደግሞ የተለያዩ በሬስቶራንት ሰርቪሶች የምናውቀው ሂል ቦተም አሁን ደግሞ በጣም ቆንጆ የሆነ አፓርትመንት አያት አደባባይ ላይ ሰርቶ ጨርሷል ማለት ነው። እያንዳንዱ ነገር ከውጭ ጋርም ስታዩት በጣም የሚያምርና ኢንትረስቲንግ የሆነ ነው። ሴሜትሪ ለመሃል ጥቁሩ የምታዩት እንዲሁም ደግሞ ባልኮኒዎች ፋፍ እንደምታውቀው ባልኮኒ ብዙ ጊዜ የተለመደው ፊት ለፊት ብቻ ቪው ያለው ነው። ይሄ ግን 270 ዲግሪ አንዴ ወጣ ካላችሁ በኋላ 270 ዲግሪ የሚታይባቸው የማስተር ቤድሩሞቹ በተለይ ዳር ላይ ያሉት ባልኮኒዎች 270 ዲግሪ ቪው ያላቸው ናቸው። የኢመርጀንሲ ኤግዚት አለ። ግራና ቀኝ ዩኒቶቹ ሁለት ዩኒት በዚህ ሁለት ዩኒት በጀርባ ሆኖ ኢንተረስቲንግ የሆነ ቪው ያለው ቦታ ነው ማለት ነው። እንግዲህ ቤተሰቦች አሁን ይሄኛው የምታዩት የቤዝመንት ፓርኪንግ ነው። የቤዝመንት ፓርኪንጉ እንደዚህ በበቂ ሁኔታ በቆንጆ ስታንዳርድ ተዘጋጅቶ ይጠብቃቸዋል ማለት ነው። እዚህ ጋር የጋርድ ሃውስ ይጠብቃቸዋል። ስለዚህ አፓርትመንቱ ሙሉ ለሙሉ የሚጠበቀው በሁለት ነው። በቴክኖሎጂም በታገዘ መልኩ ይጠበቃል፣ በሰው ኃይልም ይጠበቃል ማለት ነው። ወደዚህ ስንመጣ ደግሞ ቆንጆ የሆነ ግሪን ኤሪያ እንደምታዩት ቆንጆ የሆነ ናቹራል የሆነ በዲዛይን የመጣ ቆንጆ የሆነ የግሪን ኤሪያ ስፔስ አለ። እንደምታዩ ፋፍ እዚህ ጋር የድሬኔጅ ላይን አለ። ምንም አይነት ቤዝመንት ወይ ወደ ግራውንድ ምንም አይነት የውጭ ውሃ ወደ ቤት ውስጥ እንዳይገባ እዚህ ጋር የውጪ የዲሽ ሲስተም አለው ማለት ነው። እንደገና ደግሞ ወደ ላይ ስንመጣ የሁለተኛው የግራውንድ ፍሎር አክሰስ አለ ማለት ነው። የግራውንድ ፍሎር ፓርኪንግ አክሰስ አለ ማለት ነው። ይህ የግራውንድ ፍሎር የራሱ የጋርድ ሃውስ አለው። ልክ እንደታችኛው የራሱ የጋርድ ሃውስ አለው። ወደ ግራውንድ ፍሎር ቀጥታ አክሰስ ማድረግ ትችላላችሁ ማለት ነው። እንግዲህ ግራውንድ ፍሎር ፓርኪንግ ላይ ስንገባ መጀመሪያ የምናያቸው እዚህ ከላይ የተጻፉ የኢንትራንስ አክሰስ መሆኑን ይናገራል። ቀጥሎ ያለው 2.4 ይላል። 2.4 ማለት የመኪናችሁ ከፍታ 2.4 በላይ ያልሆነ መሆን አለበት እዚህ ጋር ለመግባት ማለት ነው። ሌላው ምልክቶቹ መግባትና መውጣት የምትችሉበት አክሰስ ነው። መግባትም ትችላላችሁ፣ በዚህ መውጣትም ትችላላችሁ። እንዲሁም ደግሞ ወደ አፓርትመንቱ ስትገቡ ምንም አይነት የክላክስ ድምጾች እንዳታሰሙ በካሜራ እይታ ውስጥ ናቸው የሚልና የተለያዩ ኢንተርናሽናል ስታንዳርዱን መጠበቁ አፓርትመንቱን የሚያሳዩ የአኖቴሽን ወይም ምልክቶች አሉ ማለት ነው። ወደዚህ ስንገባ ደግሞ እንደገና የድሬኔጅ ላይን አለ። ከዛ የሚመጣ ውሃ በምንም መልኩ ወደዚህ ወደ ግራውንድ ፍሎር እንዳይገባ የድሬኔጅ ላይን አለ ማለት ነው። እንግዲህ እዚህ ጋር እዛ ጋር የምታዩት የኢንትራንስ ጌቱ ሙሉ ለሙሉ ሎክድ ይደረጋል። በምታዩት በሜካኒካል ሲስተም መሰረት እዚህ ጋር እንደምታዩት ፕረስ ተደርጎ ሙሉ ለሙሉ መኪኖቻችሁ ከገቡ በኋላ ሎክድ ይደረጋል። ተጨማሪ ደግሞ ጥበቃ ላይ ውጪ ላይ ያላላችሁ እንደገና እዚህ ጋር በካሜራ በሃይሊ ሴኩሪቲ የሆነ መልኩ መኪኖቻችሁ ይጠበቃሉ ማለት ነው። አሁን ወደ ውስጥ ደግሞ በምንገባበት ጊዜ ቆንጆ ኢንትራንስ አላቸው። የፓርኪንጉንም ኢንትራንስ አይተናል። አሁን ገዝታችሁ በዚህ መግባት ይችላል ማለት ነው። ቆንጆ የሆነ ዌልካሚንግ የሆነ በግሪን ኤሪያ የተከበበ ኢንትራንስ አለው ማለት ነው። እዚህ ጋር ፋፍ ይሄን ቆንጆ የሆነ በር አሳያቸው ለተመልካቾቻችን። ይህ የምታዩት እንግዲህ ፒቨት ዶር ይባላል።
ፒቨት ዶር እንግዲህ በጣም ሌግጀሪ ለሆነ ነገር ላይ የምንጠቀመው ብዙ ቦታ ላይ የማናገኘው ነው። እዚህ ጋር ፊክስ የተደረገው እንደምታዩት እዚህኛው ጋርና ላይኛው ጋር ነው። የተወሰነው ፓርቱ ከቤቱ ውስጥ ይሆናል፣ አብዛኛው ፓርቱ ደግሞ ወደ ውጭ ይሆናል። እንግዲህ በዚህኛው በኩል ሞር ኦፕን እና ቬንቲሌት የሆነ ዌልካሚንግ የሆነ ግራንድ የሆነ ኢፌክት እንዲሰጠው እንደዚህ አይነት ፒቨት ዶሮችን እንጠቀማለን ማለት ነው። ይህ በጣም ኤክሰፕሽናል የሆነ ብዙ ቦታ ላይ የማታዩት ግን ደግሞ እዚህ ሂል ቦተም አፓርትመንት ጋር ብቻ የሚገኝ ቆንጆ የሆነ የፒቨት ዶር ነው። ስለዚህ ፋፋውን ደግሞ ወደ ውስጥ በምንገባበት ጊዜ የሪሴፕሽን ኤሪያቸው ነው። ስለዚህ ቀጥታ እንደመጣችሁ መኪናችሁን ፓርክ ካረጋችሁ በኋላ እዚህ ጋር ቆንጆ የሆነ በጣም ካልም የሆነ የሪሴፕሽን ኤሪያ አለ። የምታዩት እዚህ ጋር የተጠቀሙት ነን ስሊፐር የሆነ ሴራሚክ ነው። እንዲሁም ደግሞ ከላይ የምታዩት ዳርከር ቶን ያለው ፔንት ተደርጎ ስፖት ላይቶቹ ስፔሲንጋቸውን ጠብቀዋሉ። በጣም ኢንትረስቲንግ ነው። እንደገና ደግሞ ወደዚህ ስንመጣ የሪሴፕሽን ስፓት የሂል ቦተም አፓርትመንት ሎጎን ይዞ የሪሴፕሽን ስፓት አለ። አሁን ደግሞ ወደዚህ ስንመጣ ምን አለ? የፓርኪንጋችን የግራውንድ ፍሎር ፓርኪንጋችን አክሰስ አለ ማለት ነው። ስለዚህ ቀጥታ ከፓርኪንግ የሚመጣ ሰው በዚህ ቀጥታ ወደ ሪሴፕሽን ይገባል ማለት ነው። ይህ የምታዩት የፓርኪንግ ስፔስ እንግዲህ ሙሉ አፓርትመንቱ ላይ የሚኖሩ ነዋሪዎች በሙሉ የየራሳቸው የሆነ መኪና ማቆሚያ ቦታ ይኖራቸዋል። እንግዲህ ቤተሰቦች አሁን ሪሴፕሽን ላይ ሆነን ወደ ደረጃውና ወደ ኤሌቬተሩ ወደ ዩኒቶቹ ለማለፍ ስንፈልግ ቀጥታ ማለፍ የለም። እዚህ ጋር ሪሴፕሽን ካናገርን በኋላ አሻራችንን ተጠቅመን ነው ልናልፍ የምንችለው። እንደምታዩት እዚህ ጋር በአሻራ ፌስ ዲቴክት ያደርጋል። ቀጥታ አሻራችንን ፕረስ እናደርጋለን። ስለዚህ እዚህ ጋር ምን ይላል? ፌልድ ይላል ማለት ነው። ፌልድ ይላል ማለት እኔ አፕሩቭድ ስላልተደረግኩ አሻራ እዚህ ጋር ስላልገባ በሩን አይከፍትልኝም ማለት ነው። ስለዚህ እዚህ ጋር ሪሴፕሽን ላይ ያለ ሰው ወይም ደግሞ እናንተ የዚህ ቤት ባለቤት ከሆናችሁ ቀጥታ አሻራችሁን ፕረስ አድርጋችሁ ቤታችሁ መግባት ትችላላችሁ ማለት ነው። በጣም ቆንጆ የሆነ ፕራይቬሲ፣ በእያንዳንዱ ስቴፕ ፕራይቬሲያችሁ እየተጠበቀ እስከ አፓርትመንቱ ኢንትራንስ እስከ ቤታችሁ በር ድረስ በጣም ፕራይቬት የሆነ ፕራይቬሲ የተጠበቀ አፓርትመንት ዩኒት ነው ማለት ነው። ያለነው የአንደኛው ፍሎር ላይ ነው ያለነው። እንደምታዩት ይህ ከኋላዬ የኤሊቬተር አክሰስ ነው። ልክ የኤሊቬተር አክሰስ እንደወጣን የምናገኘው ምንድነው? የዚህ የሴራሚክ ፍሎራችን ነን ስሊፐር የሆነ ግሬሽ ከለር ያለው ቆንጆ የሆነ ማቴሪያል አለ። እዚህ ጋር ደግሞ በጎን እና በጎን ፔንት የተደረገው የጁተን ፔንት የሆነውን ክሬሚ ከለር ያለውን ቆንጆ የሆነ የፔንት አለ። እዚህ ጋር እንደምታዩት የፋየር ሆዝ አለ፣ ወይም ደግሞ ኤኒ ታይም ኤኒ የእሳት አደጋ ቢነሳ ይህንን ተጠቅመን ፋየር ማጥፋት እንችላለን ማለት ነው። እንግዲህ ቤተሰቦች አሁን ያለነው ባለ 3 መኝታ አፓርትመንት ውስጥ ነው። እንደነገርኳችሁ የአፓርትመንት በጣም ሰፋ ብሎ ለቀቅ ተደርጎ አሁን ኢንትራንሱ ወይም መግቢያ ቦታ ላይ ነው ያሉት። በጣም ሰፋ ያለና ለቀቅ ያለ የኢንትራንስ ስፔስ አለው ማለት ነው። እንግዲህ ፋፍ እንደምታዩ እዚህ ጋር የተጠቀሟቸው የከለር ኮምቢኔሽኖች በጣም በግልጽ የሚያሳየው ታስቦበትና እያንዳንዱን ነገር በጥንቃቄ ነው። እዚህ ጋር እንደምታዩት የኤክስተርናል በር አለ ወይም የውጭ በር አለ። ይህ የውጭ በር ሳውንድ ፕሩፍ ነው። ከውጭ ወደ ውስጥ ምንም አይነት ድምፅ አያሰማም። እንዲሁም ደግሞ ምንም አይነት እሳት ወይም ደግሞ ከፍተኛ ሙቀት ቢነሳም ከውስጥ ወደ ውጭ እንደ ፋየር ሪታርዳት ወይም ደግሞ ፋየሩን በቀላሉ ከአንድ ቦታ ወደ አንድ ቦታ እንዳይዘዋወር ይረዳዋል ማለት ነው። በተጨማሪ ሴኩሪቲ ቼክ አለችን እዚች ጋር ውጭ ላይ ያለውን ሰው ቼክ የምናደርግበት አለ። ሎኮቹ እንደምታያቸው ዲፈረንት ሳይዝ ኦፍ ሎክ አሉት። እንደምታያቸው እዚህ ጋር ዲፈረንት ኦፕሽን ኦፍ ሎክስ አለ ማለት ነው። ስለዚህ ቆንጆ ሳይዝ የሆነች የኤክስቴሪየር ዶር ነች። ሳውንድ ፕሩፈር ነች። እንደነገርኳችሁ ውጭ ላይ ምንም አይነት ድምፅ ቢኖር ወደዚህ በቀላሉ እንዳይገባ። ቅድም ላይ እንግዲህ ሰምተሃል፣ በሩን ስከፍተው ያለው የድምፅ ልዩነትና አሁን ስዘጋው ያለው ድምፅ ልዩነት በግልጽ ያስታውቃል ማለት ነው። ፕራይቬሲው በጣም የተጠበቀ መሆኑ ማለት ነው። አሁን እዚህ ጋር እንዳለን እዚህኛው ስፔስ ላይ አንድ በር እናገኛለን። ይህኛው በር ደግሞ የሜድስ ሩም ነው ወይም ደግሞ የሰራተኛችን መኝታ ክፍል ነው። እንዲሁም አሳያቸው ፋፍ እዚህ ጋር እንደምታዩት የአንድ የሰራተኛ ክፍል አለን ማለት ነው። ከሰራተኛ ክፍሉ ልክ እንደወጣን በዚህ ጋር የምናገኘው የኪችን ስፔሳችን ነው ማለት ነው።
ወደ ኪችኑ በምንመጣበት ጊዜ እዚሁ ጋር ኢንትራንስ አካባቢ ማንኛውንም እቃ ይዘን ከፓርኪንግ ወይም ከጋራጅ ይዘን ከመጣ ወደ ሳሎን ወደ ሌላ ክፍሎች ሳንገባ ቀጥታ ወደ ምንገባ ወዴት ነው? ወደ ኪችን ስፔሳችን ስቶሬጅ ስፔሳችን ጋር ማስቀመጥ እንችላለን ማለት ነው። እዚህ ጋር የምታዩት ኢሮፕ ስታንዳርድ የሆነ የኪችን ካቢኔት አለ ማለት ነው። ኪችን ካቢኔቱ እንደምታዩት በጣም ስሙዝ ነው። ስከፍቱት ራሱ እጃችሁ ላይ የሚሰማ የሆነ ደስ የሚል ስሜት አለው። እንደምታዩት በጣም ማቴሪያሉ በጣም ስሙዝ ነው። ላይን ኮምቢኔሽን ቅድምም እንደተናገርነው እዚህ ቤቶች ላይ እያንዳንዱ ማቴሪያል ተጠንቅቀው ነው የመረጡት። እዚህ ጋር ያለው የከለር ኮምቢኔሽን ከግድግዳው ጋር አብሮ ይሄዳል። እንዲሁም ደግሞ ከግራውንድ ፍሎሩ ጋር አብረው የሚናበብ የከለር ኮምቢኔሽን ነው ያላቸው። ወጣ ያለ ነገር የምታገኙት የለም። ግን እያንዳንዱ ማቴሪያል ደግሞ በራሱ ኳሊቲ አለው፣ ዩኒክ የሆነ ኳሊቲና ካራክተር አለው። ይሄ የምታዩት የባክ ስፕላሹ በጣም ኢዝሊ ክሊን ለማድረግ ኤኒ ካይንድ ኦፍ ኩክ በምታደርጉበት ጊዜ ኢዝሊ ክሊን ማድረግ ትችላላችሁ ማለት ነው። ሌላው ደግሞ በጣም ኢንትረስቲንግ እና የወደድኩት ነገር ብዙ ጊዜ ኪችኖች ላይ የማናየው ነገር ምን አለ? የኪችን ስፔሳችን ላይ የሶኬት ስፔሶች ያጥራሉ። እዚህ ግን በአንድ ስፔስ ውስጥ 4 የሶኬት ስፔሶች አሉ ማለት ነው። ስለዚህ የተለያዩ ማሽኖችን የኮፊ ማሽን፣ የጁስ ኦር ኤኒ ማሽንስ በምንጠቀምበት ጊዜ በጣም በቂ የሆነ የሶኬት ስፔሶች አሉ ማለት ነው። የኦቨን ስፔስ እዚህ ጋር አለን። ወደዚህ ደግሞ ስንመጣ በጣም ሰፊ ቦታ ነው። እኔ እየገረመኝ ነው። ኤኒታይም በተንቀሳቀስኩትም በኪችን ሳይዝ በጣም ቆንጆ ሳይዝ ነው። አፓርትመንት ላይ ብዙ ጊዜ የማናገኘው ሰፊ የሆነ የኪችን ሳይዝ ነው። እዚህ ጋር ባለ 2 ተከፋች የራሱ የሆነ አውትሌቶች 2 አውትሌቶች ያሉት የፍሪጅ ስፔስ አለን። እዚህ ጋር ደግሞ የጎልደን ድራጎን የሆነውን በጣም ኳሊቲ የሆነውን የዲሽ ዋሸር ኤሪያ ወይም ደግሞ የሲንክ ስፔስ እናገኛለን ማለት ነው። እንደምታዩት እዚህ ጋር ቆንጆ የሆነ ብርሃን ያስገባል ማለት ነው። ይህ የምታዩት እንግዲህ መስኮት አውኒንግ ዊንዶ ወይም ደግሞ ቶፕ ላይ ብቻ ፊክስ የተደረገ ነው። አሁን ለምሳሌ ዝናብ ቢኖር ቀጥታ ወደዚህ አይገባም። ታውቃለህ፣ ስላይዲንግ ሲሆን በምንከፍትበት ጊዜ ዝናብ ሲሆን ወጨፍ ወደዚህ ይገባል። በዚህ ኬዝ ግን አሁን ኩክ እያደረግን ከፍተኛውን ሙቀት ቢኖር ቀጥታ ዝናብ ዘነበ ብንል እንኳን ቀጥታ ወደዚህ ዝናብ አይገባም። መስኮቱን ከፍተ ነው ዝናብ አይገባም ማለት ነው። ዝናቡን ወደዛ ያስወጣዋል ማለት ነው። እንግዲህ ይህ አፓርትመንት ሜንሽን ያላረኩላችሁ የከርሰ ምድር ውሃ አለው። ስለዚህ የውሃ መቆራረጥ ችግር ምንም አያሳስባችሁ ማለት ነው። ቪዥዋሊ በጣም ያምራል። አርት ፒስ ማስቀመጥ ትችላላችሁ። ኢማጂን እንግዲህ ኪችን ውስጥ አርት ፒስ ማስቀመጥ የምትችልበት ሰፊ የሆነ ስፔስ አላችሁ ማለት ነው። ብዙ ጊዜ በኪችን ካቢኔቶች ሙሉ ግድግዳ ይሞላል፣ የተለመደ ነው። እዚህ ጋር ግን ሰፊ መሆኑን የምታዩት አርት ስፔስ ራሱ ኪችን ስፔሳችሁ ላይ ፕሮቫይድ የምታደርጉበት በቂ የሆነ ቦታ አለ። እዚህ ጋር ደግሞ የምታዩት ምን አለ? መጥሪያ አለ። ዊች ሚንስ ምን ማለት ነው? የተለያየ ክፍል ላይ ሆናችሁ እዚህ የሚሰራላችሁ ፉድ ፕሪፔር እያደረገላችሁ ወይም ምግብ እያዘጋጀላችሁ ያለ ሰው ካለና መጥራት ብትፈልጉ እዚህ ጋር የመጥራ ቤል ምልክት አለች ማለት ነው። የምታዩት በጣም ሰፊ የሆነ የሳሎን ቦታ ነው ማለት ነው። ቆንጆ የሆነ እና በጣም ሰፋ ለቀቅ ተደርጎ እንዲሁም አፓርትመንት ቤት ላይ ያላችሁ አይመስላችሁም? ግራውንድ ፍሎር ላይ ያለ የቪላ አይነት ካራክተር ያለው ሰፋ ያለና ለቀቅ ያለ የሳሎን ስፔስ ነው። እዛ ጋር እንደምታዩት ፋፍ እንደምታሳያቸው ከሆነ የዳይኒንግ ስፔስ ከኢንትራንስ ፊት ለፊት አለ ማለት ነው። ይህ የዳይኒንግ ስፔስ አሁን ላይ የተጠቀሙት ባለ 6 የሆነ የዳይኒንግ ስፔስ አለ። 6 ሰዎችን ፈታ አድርጎ ኢዝሊ ማስቀመጥ የሚችል የዳይኒንግ ስፔስ ቆንጆ ስፔስ አለ ማለት ነው። የዳይኒንግ ስፔሷ ታስባበት ገባ ተብላ ከኢንትራንሱ ቀረብ ብላ ለኪችንም ኢዝሊ አክሰስ ያለው ቦታ ላይ የዳይኒንግ ስፔሱን እናገኛለን ማለት ነው። ስለዚህ ከኢንትራንሳችን ፊት ለፊት የሆነች ቦታ ላይ እንዲሁም ደግሞ ከኪችን ስፔሳችን በሾርት ዲስታንስ የምናገኛት የዳይኒንግ ስፔስ እዚህ ጋር አለ ማለት ነው። ይህ የሴራሚክ ወለል ንጣፍ ከኮሪደር ጀምሮ አብሮን እየተከተለ የመጣ ቆንጆ የሆነ ነን ስሊፐር የሆነ ቴክስቸር ያለው ቪዥዋሊ የሚያምር ናቹራል ግራውንድ ቶን ያለው የሴራሚክ ስፔስ ማቴሪያል ተጠቅመዋል ማለት ነው። እዚህ ጋር እንግዲህ እንደምታየው ቆንጆ የሆነ የሚዲያ ስፔስ አለ። እንደምታየው ፋፍ በጣም ቆንጆ የሆነ የሚዲያ ስፔስ አለ። የሚዲያ ስፔስ ማለት ምንድነው? ይሄ እንደምታዩት የቲቪ እንደውም ደግሞ የተለያዩ የዋይፋይ የዲሽ ሲስተሞችን እዚህ ጋር መጠቀም ትችላላችሁ። ይህን ቤት እናንተ ካረጋችሁት ይህን ቤት ቦታ ደግሞ ቆንጆ አድርጋችሁ በተሻለ ዲዛይን ማሰራት ትችላላችሁ። ቢልቲን ካቢኔት አድርጋችሁ የራሱ ሼልፍ ያለው አድርጋችሁ ደግሞ በጣም ቆንጆ አድርጋችሁ መስራት የምትችሉበት የራሱ የሆነ የካቢኔት ስፔስ
ፕሮቫይድ የተደረገለት እንደምታዩት ቆንጆ አድርጋችሁ ከግድግዳው ላይ ሲምለስሊ አብሮ መሄድ የሚችል ቆንጆ ዲዛይን ሼልፍ ያለው አድርጋችሁ መስራት ደግሞ ትችላላችሁ። ይህ ቤት እንዳያመልጣችሁ። በጣም ጥቂት ዩኒቶች ብቻ ናቸው የቀሩት። እዚህ ጋር ደግሞ እያለን ምንድን ነው የምናየው? ወደ ሶፋ የሊቪንግ ስፔስ ነው ያለን። ይህ የሊቪንግ ስፔስ አሁን ላይ እነሱ ለሾሩም የተጠቀሙት በኤል ሼፕ ሊቪንግ ስፔስ ነው። እናንተ ደግሞ የሶፋ ላዮታችሁን ለየት ካለ ዩ ሼፕ ወይም ደግሞ ፓራራል የምንለው እዚህ ጋርና እዛ ጋር ሆኖ ቲቪያችሁ እዛ ጋር የሚሆንበት ወይም ዩ ሼፕ የምንለው በዚህ ጋር እንደገና በዚህ ጋር ከዛ ደግሞ የመጨረሻው ሳይድ ሶስተኛው ሳይድ በዛ ጋር ሆኖ ወደ ቪዥዋላችሁ ወደዛ የሚሆንበት አክሰስ አለ ማለት ነው። ይሄ በጣም ሰፊና በጣም ቆንጆ ሳይዝ የሆነ አፓርትመንት ነው ማለት ነው። ስለዚህ ይሄ የሶፋ ስፔስ በጣም ሰፊ ነው። ኢቭን ሶፋው እዚህ ጋር ተደርጎ ከጀርባ ወደ 1 ሜትር የሚሆን ዲስታንስ አለው ከኔና ከሶፋው ከግድግዳውና በሶፋው መሃል ሰፋ ያለ ስፔስ አለ ማለት ነው። እዚህ ጋርም እንደምታዩት በጣም ሰፋ ያለ ግድግዳው ሶፋው ውስጥ ሳይገባ በጣም ለቀቅ ያለ ቦታ ያለው ቆንጆ የሆነ የሊቪንግ ሩም ስፔስ ነው ማለት ነው። አሁን ደግሞ ወደ ሲሊንጉ አሳያቸው እስኪ ፋፍ። ሲሊንጉን ደግሞ እዩት። ሲሊንጉ ስፖት ላይቶቹን ዙሪያውን አሉት። ስፖት ላይቶቹ ሙሉ ክፍሎች ላይ ተመሳሳይ ናቸው። ስፖት ላይቶቹ እንዳሉ ሆኖ ደግሞ ከውስጥ ሬሰስ ያደረገው የሲሊንግ ስፔስ አለ ማለት ነው፣ ወይም ገባ ያለው። ይህም ምን ማለት ነው? ኤምፋሲስ ለመስጠት ለሳሎን ስፔሱ በጣም ግሬስ ለመስጠት ገባ ብሎ ከፍ ይላል ማለት ነው። እዚህ ጋር ስትደርሱ የሩም ሄቱ ይጨምራል። ኦን ዘ አዘር ዌይ ደግሞ ወደዚህኛው ስፔስ ስትመጡ የሩም ሄቱ አጠር ይላል። ይህ ለምን ተደረገ ቢባል ይህንን ስፔስ ኤስቴቲካሊ ፕሌዘንት ለማድረግና ቪዥዋሊ ለቀቅ ያለ ሰፋ ያለ ስሜት እንዲሰማን ያደርገዋል ማለት ነው። እንግዲህ አሁን ከሳሎኑ ቀጥታ ወደ ባልከኒ ስፔሳችን ወይም ቅድም ላይ ውጭ ላይ ሆነ እንዳየነው ሰፋፊ ባልከኒ ያለው አፓርትመንት ነው። ሰፋ ያለ ረዘም ያለ የሳሎኑ ባልከኒ ላይ ያለ ነው። እንደምታዩት የተጠቀሙት በጣም ቆንጆ የሆነ ውስጥ ላይ ሆነን ብርሃናማ ነው። እዚህ ጋር ሆነን ግን ወደ ውስጥ ምንም አይነት ቪዥዋሊ ማየት አንችልም፣ ወይም ዳርክ የሆነ የመስታወት ነው የተጠቀሙት። ይሄ ደግሞ ምንድነው ውጭ ላይ ያለ እይታ ወደ ውስጥ ምንም አይነት መልኩ አይገባም ማለት ነው። ተጨማሪ እናንተ ከፈለጋችሁ ከርቴን መጠቀም ትችላላችሁ፣ ግን ይሄ በራሱ ቪዥዋሊ ብሬክ ያደርጋል ማለት ነው። እዚህ ጋር እንደምታዩት እንግዲህ የባልከኒ ስፔሷ በጣም ቆንጆ ሳይዝ ነች። እዚህ ጋር አትክልት ስፔሶችንም መጠቀም ግሪን ኤሪያ ማድረግ ትችላላችሁ። ቁጭ ብላችሁም ሻይ ቡና የምትሉበት ቆንጆ ስፔስ አለ። ይሄኛው የምታዩት የጂቶን ፊኒሽ ነው። የተወሰነ ብሎክ ድረስ ከተገነባ በኋላ የምታዩት የግላስ ሌሪንግ። ግላስ ሌሪንግ ብዙ ጊዜ ብዙ ቦታዎች ላይ አንጠቀም፣ ኤክስፔንሲቭ ነው፣ ውድ ነው፣ በቀላሉ እንትን አይልም ተብሎ ሰው የማይጠቀመው፣ ግን እዚህ ጋር ያለ ስስት ሙሉ ለሙሉ ግላስ ሬዲንግ አድርገው ቆንጆ አድርገው ሰርተውታል ማለት ነው። ይህ የምታዩት ቦታ ላይ እንግዲህ አነ ፊቸር ምን አለው መሰላችሁ? የስዊሚንግ ፑል እና የግራውንድ ቴኒስ የፕሌይ ኤሪያ አለው ማለት ነው። ስለዚህ እዚህ ጋር ሆናችሁ የስዊሚንግ ኤሪያ ስፔስ ከሳሎናችሁ ሆናችሁ ቀጥታ ቆንጆ ቪው ታገኛላችሁ ማለት ነው። እንዲሁም ደግሞ ሌላ ኤክስትራ ሚኒቲዎች የጂም የስፓ ከዚህ በፊት ሂል ቦተም ሲሰጥ የነበረውን አገልግሎት በዚህ በምታዩት ህንፃ ላይ አሁንም አገልግሎቱን እየሰጠ ይገኛል ማለት ነው። ስለዚህ ይህን አፓርትመንት ገዛችሁ ማለት እዚህ ጋር በቆንጆ ፕራይስ በአጭር ርቀት ውስጥ የጂም የስፓ እንዲሁም ደግሞ የተለያዩ አገልግሎቶችን ማግኘት የምትችሉበት ቆንጆ እድል አለ። ኮምፓውንዳችሁ ውስጥ ሳትወጡ እነዚህን አሚኒቲዎች ማግኘት ትችላላችሁ ማለት ነው። አሁን ደግሞ ወደ ቀጣይ ክፍሎች ገብተን እያንዳንዱን እናያለን። ተከተሉ። ደግሞ ቀጣይ የምናየው ምንድነው የገስት ባዝሩም ነው። እንደምታዩት ይህ በጣም ቆንጆ ሳይዝ የሆነ በቆንጆ የፊኒሺንግ ማቴሪያል ተጠቅመው የሰሩት የገስት ባዝሩም ነው። እዚህ ጋር እንደምታዩት ሬሲስድ ላይቲንግ ሚረር ያለው ሚረሩ ላይት ያለው ቆንጆ ተደርጎ የተሰራ የስፔስ ነው ማለት ነው። ቀጣይ ስፔስ ደግሞ የምናገኘው የስቶሬጅ ስፔሳችን ወይም ደግሞ ቤታችን ላይ የተለያዩ እቃዎችን ለማስቀመጥ ብንፈልግ እዚህ ጋር ቆንጆ የሆነ የስቶሬጅ ስፔስ አለ ማለት ነው። ቅድም እንደነገርኳችሁ በዚህኛው ሳይድ ያሉት እንዳለ ሩሞቹ ለተለያዩ ሰርቪስ የምንጠቀምባቸው የሰርቪስ ዩኒቶች ናቸው። እዚህ ጋር የገስት ባዝሩም አለ። እዚህ ጋር ደግሞ የስቶሬጅ ስፔሳችን ዊዝ ሁለት የጃጓር ቦይለሮች የተገጠሙለት ቆንጆ የሆነ ስፔስ አለ ማለት ነው። ከዛ ደግሞ ቀጥሎ ያለው ስፔስ ምንድነው? የልብስ ማጠቢያ ቦታ ነው። ይህ የምታዩት ቦታ ሙሉ ለሙሉ ስላይድ አድርገው ትከፈታለች። ይህ የምታዩት ቦታ ደግሞ ሙሉ ለሙሉ የሳኒታሪ መስመሮች የተገጠሙለት ነው። የሳኒታሪ ውሃ ከዚህ ይወስዳል። ድሬኔጅ ላይ ነው እዚህ ጋር አለ፣ ወይም ደግሞ ከታጠበ በኋላ በታች በኩል ይወርዳል ማለት ነው። እዚህ ጋር ንጹህ ውሃ በዚህ ጋር ይመጣል። ማሽናችሁ እዚህ ጋር ይመጣል ማለት ነው። የሶኬት ስፔስ ደግሞ እንደምታዩት እዚህ ጋር አለ። ኤክስትራ አንድ የሶኬት ስፔስ ደግሞ
እዛች ጋር አለች ማለት ነው። ይሄ በጣም ሞደሬት የሆነ የልብስ ማጠቢያ ወይም ደግሞ የዋሺንግ ኤሪያ ስፔስ አላቸው ማለት ነው። እንግዲህ ቤተሰቦች እንደምታዩት እያንዳንዱ ክፍል ላይ መስኮት የሌላቸው ሩሞች ላይ የኤር ቬንቲሌሽን ግዴታ ነው። ይህንን በማሰብ እያንዳንዱ ብርሃን አክሰስ የሚያደርጉ ወይም ደግሞ ቬንቲሌሽን ናቹራል ላይት እና ናቹራል ዊንድ ፍሎ የሌላቸው ላይ የሜካኒካል ቬንቲሌሽን ሲስተሞችን ተጠቅሟል ማለት ነው። አሁን ደግሞ ቀጣዩ ክፍል የምንሄደው ወደ ማስተር ቤድሩም ይሆናል ማለት ነው። እንግዲህ እንደምታዩት የማስተር ቤድሩሙ እዚህ ጋር ሰፊ የሆነ የክሎዜት ስፔስ አለ ማለት ነው። ሰፋ ያለ ለቀቅ ያለ የክሎዜት ስፔስ አለ ማለት ነው። ይህ ደግሞ ልብስ ለመቀየርም ሆነ እንዲሁም ለመንቀሳቀስ በጣም ሰፊ የሆነ ቆንጆ የሆነ ቦታ አለ ማለት ነው። ከዚህ በፊት እንደነገርኳችሁ የኢሮፕ ስታንዳርድ የሆኑ የካቢኔቶችን የተጠቀሙት ማለት ነው። በጣም ኢዝሊ እንደምታዩት ውበት ያላቸው ስሙዝ የሆኑ ኢዝሊ ለማጽዳትም ሆነ ለመጠቀም በቀላሉ ሃንድል ማድረግ የምንችላቸው ስሙዝ ሰርፌስ ያላቸው የካቢኔት ስፔሶች ናቸው ማለት ነው። እዚህ ጋር ደግሞ ኦፕን የሆነ ሼልፍ አለ ማለት ነው። የተለያዩ ነገሮችን ኢዝሊ የምንጠቀማቸው የሚተጣጠቡ ወዲያው እንደ ፎጣ አይነት እንደ ጋውን አይነት ነገሮችን ኢዝሊ አክሰስ ማድረግ የምንችላቸው የስሊፐር ቦታዎችን ከታች አድርገን ቆንጆ አድርገን ኦፕን የሆነ ነገሮችን መጠቀም የምንችልበት ቆንጆ የሆነ የኦፕን ስፔስ አለ ማለት ነው። እዚህ ጋር እንደምታዩት ደግሞ ሰፋ ያለ ስፔስ አለ። ቤቱ ምንም አይነት ያለ ስስት ስፔሱን በጣም ለቀቅ አድርገው ሰፋ አድርገው ነው የተጠቀሙት። ይህ የምታዩት ቦታ ደግሞ በጣም ለቀቅ ያለ ሰፋ ያለ ስፔስ አለ። እዚህ ጋር አንድ ፋፍ የምናሳያቸው ነገር አለ። እዚህ ጋር አንድ ቦታ አለች። እዚህ ጋር አንዳንዴ ከፈለግን እንደ ቢሮ ስፔስ እንጠቀም እንችላለን። ከፈለግን ደግሞ እዚህ ጋር መስታወት ያለው ስፔስ ሆኖ የተለያዩ ለውበት መጠበቂያ የምትሆን ቆንጆ የሆነች ቦታ መሆን ትችላለች። ምክንያቱም እዚህ ጋር ሶኬት አለ። ስለዚህ ሴቶች እዚህ ጋር ውበት ለመጠበቅ የሚሆን ቦታ ራሱን የቻለ ስፔስ አለ ማለት ነው። ወይም ደግሞ እንደ አነስ ያለች ቢሮ ቦታም ላርጋት ብትሉ ቆንጆ የሆነች ቦታ አለች ማለት ነው። እዚህ ጋር እንግዲህ ስንገባ ማስተር ቤድሩም ግሬስፉሊ ራሱን ወደ ኋላ ወደ ጀርባ አድርጎ ይጠብቀናል ማለት ነው። ግሬሱን ጠብቆ እዚህ ጋር እንደምታዩት ከታች ያለው የሰርቪስ ኤሪያው ነው። ወይም ደግሞ ምንድነው ታች ላይ የልብስ መቀየሪያ የባዝሩም ስፔሱን አክሰስ የምናደርግበት ሰፋ ያለ የኮሪደር ስፔስ አለ። አሁንም ያለ ነው የማስተር ቤድሩም ውስጥ ነው። ሌላ ክፍል ውስጥ የገባን ይመስላል፣ ግን ስቲል ዊ አር ኢን ዘ ማስተር ቤድሩም ማለት ነው። ስለዚህ ገባ ማለቱ ምን አድቫንቴጅ አለው? ምንም አይነት ውጭ ላይ ድምፅ ቢኖር ጫጫታ ቢኖር ይሄኛው በጣም ጸጥ ያለና ካልም የሆነ ሩም ነው ማለት ነው። ስለዚህ በጣም ፕራይቬሲ ይሰጣችኋል። ሰፋ ያለ ነው፣ ለቀቅ ያለ ነው፣ ቆንጆ ተደርጎ ነው የተሰራው ማለት ነው። ስለዚህ ይሄ በጣም ሰፊ የሆነ የማስተር ቤድሩም ስፔስ አላችሁ ማለት ነው። እንደምታዩት በጣም በቂ ነው። ኢቭን ሰፋ ያለ የአልጋ ሳይዝም ተጠቅማችሁ ብትጠቀሙት በጣም በቂ ነው። እዛ ጋር ደግሞ የምታያቸው የአውትሌቶች የስልክ ቻርጀር መሰኪያ እና ደግሞ ላይት ስዊች ኦን ኦፎች አሉ። እንደምታዩት ኢዝሊ ኦፍ ኦን ማድረግ ትችላላችሁ። እንዲሁም ደግሞ የስልካችሁን ቻርጀር በዚሁ አክሰስ ማድረግ ትችላላችሁ። ይሄ ታስቦበት የአልጋ ፖዚሽኑ እዚህ ጋር በደንብ ፕላን ተደርጎ ነው። ሌላ ደግሞ የቲቪ ስፔስ ቲቪ መጠቀም የምትፈልጉም ከሆነ ቤድሩም ላይ እዚህ ጋር የቲቪ ስፔስ አላችሁ። ቆንጆ የሆነ ስፔስ አለ እዚህ ጋር እና እዚህ ጋር መሀል ላይ በጣም ሰፋ ያለ ከግድግዳው እስከ ቤድሩም ኢንድ ድረስ ሰፋ ያለ ስፔስ አለ። ይህንን ስፔስ ተከትለን ደግሞ ወዴት እንወጣለን? ቅድም ላይ ያየነው የባልኮኒ ስፔስ ላይ እንወጣለን ማለት ነው። ይህ ደግሞ የምታዩት ምንድነው የማስተሩ ባዝ ነው ማለት ነው። የማስተሩ ባዝ ነው። ተመሳሳይ ቅድም ጀምሮ ተመሳሳይ የፍሎር ፊኒሽ ነን ስሊፐሪ የሆነ በጣም ቪዥዋሊ ካልም የሆነ ግራውንድ እርዝ ቶን ያለው ግሬ ስኬል ያለው የሴራሚክ ፍሎር አሁንም እዚሁ ይከተለናል። ስፖት ላይቶቹም ሌሎች ሩሞች ላይ እንዳሉት ስሊም የሆነ ፍላት የሆነ የሲሊንግ ስፔስ ያለው ስፖት ላይቶች ታጅቦ አለ ማለት ነው። እዚህ ጋር ደግሞ የምታዩት ምንድነው የሴራሚኩ በጣም ኢንትረስቲንግ ነው። በጣም ቆንጆ ተደርጎ ነው የተሰራው። ቪዥዋሊ እይታው ከዚህ በፊት ቤቱ ላይ የምናያቸው ከለሮች ተመሳሳይነት ያለው ነገር ነው። ስለዚህ የሚናበቡ እርስ በርስ የሚናበቡ የከለር ምርጫዎች እናያለን። ይህ የምታዩት ሰፋ ያለው ስፔስ ምንድነው የሻወር ቦታ ነው ማለት ነው። እዚህ ጋር ግላስ አለ። እዚህ ጋር ሰፋ ያለ ለቀቅ ያለ የሻወር ስፔስ አላችሁ ማለት ነው። እንደምታዩት ድሬኔጅ ሲስተሙ ያደረጉት ነገር ምንድነው ፋፍ የተለመደው ነገር የሻወር ትሪ ነው አይደል?
አሁን ግን እዚህ ጋር ምንድነው የሻወር ትሪ ሳይሆን ያለው ራሱን ስሎፕ እየሰጡት እየወረደ ይሄዳል ማለት ነው። ስለዚህ ስሎፕ እየተሰጠው ሲሄድ እንደምታየው ቀስ እያለ ውሃ ድሬን አድርጎ ወደዚህ ይገባል ማለት ነው። ስለዚህ ናቹራል የሆነ ሌቭል ነው ያለው፣ ሙሉ ለሙሉ ወጥ የሆነ ሌቭል ሲኖረው፣ ስለዚህ ውሃ እዚህ ጋር ፍለድ በሚያደርግበት ጊዜ ቀጥታ ወደ ድሬኔጅ ሲስተሙ ይሄዳል ማለት ነው። ስለዚህ ምንም አይነት የሻወር ትሪ ሳያስፈልገን ቆንጆ የሆነ ራሱ ማቴሪያሉን በሚናበብ መልኩ ቆንጆ በሆነ ወርክማንሺፕ ተሰርቷል ማለት ነው። እንደምታዩት እዚህ ጋር የሻወር እንትናችን አለ። እዚህ ጋር ደግሞ የምታዩት አንዳንድ እቃዎችን ለመደርደሪያ የሚሆኑ ሲንክ ያደረገች ወይም ወደ ውስጥ ገባ ብላ የተዘጋጀች ቦታ አለች። በቂ የሆነ ብርሃን ናቹራል ላይት የምናገኝበት መስኮት አለ። ይህ መስኮት አከፋፈታቸው ሁሉም ቦታ ላይ ወደ ውጪ ነው የምንከፍታቸው። እንደምታዩት አሁን ድምፁን እራሱ ማወቅ ትችላላችሁ። ስዘጋው ምን ያህል ሳውንድ ፕሩፍ መሆኑን የምታውቁ፣ ስከፍተው ደግሞ ምን ያህል ሳውንድ ወደ ውስጥ እንደሚያስገባና ይህ ወደ ውጪ መከፈቱ ቅድም እንደነገርኳችሁ አንደኛው አድቫንቴጅ ከውጪ ዝናብ ቢኖር እንትን ነገር ቢኖር አቧራ ቢኖር በቀላሉ ብሬክ ያደርግልናል ማለት ነው። ስለዚህ ቆንጆ ሳውንድ ፕሩፍ የሆነ ሁሉም ሩሞች ላይ ሳውንድ ፕሩፍ የሆነ መስታወት ነው የተጠቀሙት። ሳዶር አሉሚኒየም ቆንጆ ተደርጎ ተሰርቷል ማለት ነው። አሁን ደግሞ ቀጣዩ ስፔስ የምናየው እዚህ ጋር ቆንጆ የሆነች የሚረር አለች ወይም ደግሞ የሲንክ ቦታ አለች። በጣም ቆንጆ የሆነ ዲዛይን ያላት ስሊክ የሆነ ዲዛይን ነው። ብዙ ጊዜ የሲንክ ስፔሶች ከታች እግራችን ፍሪ የሆነ ነፃ የሆነ አክሰስ እንዲኖረው ነፃ የሆነ እዚህ ጋር አንዳንድ ነገሮችን ማስቀመጥ የምንችልበት ስፔስ አለ ማለት ነው። ሚረሩን ደግሞ ስታዩት በጣም ቆንጆ የሆነ ሰፋ ያለ ለቀቅ ያለ ሚረር ሳይዝ አለን ማለት ነው። እዚህ ጋር ለጺም መላጫ፣ ለፀጉር መተኮሻ የሚሆን የሶኬት ስፔስ አለን። ከዋናው ኮሪደር እንግዲህ ወደ ማስተር ቤድሩሙ የሚወስደን አይተናል። አሁን ደግሞ ማስተር ቤድሩሙ ከመድረሳችን በፊት ሰፋ ያለ የኮሪደር ስፔስ አለ ማለት ነው። ይህ የምታዩት በጣም ለቀቅ ያለ ሰፋ ያለ የኮሪደር ስፔስ ሁለት የልጆች መኝታና አንድ የጋራ መታጠቢያ ክፍል የያዘ ነው። እንደምታዩት በግራዬ በኩል አንድ የልጆች መኝታ ቤት አለ፣ በቀኝ በኩል ደግሞ አንድ ራሱን የቻለ ቤድሩም አለ ማለት ነው። ከጀርባዬ ደግሞ የምታዩት የቶይሌት ስፔስ ነው ማለት ነው። ስለዚህ አሁን እዚህ ጋር የምታዩት አንደኛው የቤድሩም ስፔስ ነው ማለት ነው። በጣም ቆንጆ ሳይዝ ሰፋ ለቀቅ ብሎ የራሱ የሆነ ካቢኔት ያለው እንዲሁም ደግሞ ተመሳሳይ የከለር ተች ያለው ቆንጆ ተደርጎ የተሰራ ኢናፍ የሆነ በቂ የሆነ ሳይዝ ያለው እንዲሁም ደግሞ ቆንጆ የሆነ ቪው የምናይበት በረንዳም የራሱ ያለው አንድ ሩም ራሱን ይቻላል። ቲቪም አክሰስ ማድረግ የሚቻል ከሆነ የምንፈልግ ከሆነ የሶኬት ስፔስ አለው። እዚህም ጋር እንደ ስቴዲ ኤሪያ ለልጆች ማጠንያ ማንበቢያ እንደ ኦፊስ ስፔስ የምጠቀምባት ራሷን የቻለች የሶኬት እና የስዊች ስፔስ አለ ማለት ነው። ስለዚህ እቺ በጣም ቆንጆ የሆነች የአንድ ቤድሩም ነች ማለት ነው። እንግዲህ እንደምታዩት ሰፋ ያለ ለቀቅ ያለ እዚህ ጋር እንደ ሳምፕል የተጠቀሙት እነሱ ምንድነው ለሁለት ልጆች አሁን እዚህ ጋር በአጠቃላይ እዛኛው ጋር ቱ ቤድ ሁለት ሰው ማስተኛት የሚችል ወደ ኪንግ ሳይዝ የሆነ አልጋ አይተናል። እዚህኛው ጋር ደግሞ ተደራራቢ አልጋ ሆኖ ለልጆች የሚሆን ቆንጆ የሆነ ሩም ስፔስ አለ ማለት ነው። ሰፋ አድርጋችሁ ቦታውንም ለመጠቀም ይጠቅማችኋል ማለት ነው። እዚህ ጋር እንደ ስቴዲ ኤሪያ ማድረግ ትችላላችሁ። ተጨማሪ ክሎዜት ስፔስ ማድረግ ትችላላችሁ። በጣም ሰፊ ራሱን የቻለ ቆንጆ የሆነ ስፔስ አድርጋችሁ ዲዛይን አድርጋችሁ መጠቀም የምትችሉበት ሰፋ ያለ ቦታ አለ። በተጨማሪም እዚህም ጋር ተመሳሳይ የሆነ ለልጆች የማጥኛ ቦታ ወይም ደግሞ የተለያዩ አክቲቪቲዎችን የሚያደርጉበት ኢንፋክት እዚህ ጋር ሁለት ልጆች ካሉ ሁለት የማጥኛ ስፓቶች ማድረግ ትችላላችሁ። ወይም አንደኛውን ተጨማሪ የካቢኔት ስፔስ መጠቀም ትችላላችሁ። በጣም ሰፋ ያለ ለቀቅ ያለ እናንተ ይህን ቤት ከገዛችሁት የተለያዩ አማራጮችን መጠቀም የምትችሉበት ቆንጆ የሆነ ዩኒት ነው። እዚህ ጋር እንደምታዩት የብርሃን የሚያስገባ በቂ የሆነ ብርሃን የሚያስገባ የራሱ የሆነ ዊንዶ አለው ማለት ነው። ብዛት ዊንዶዎቹን አይታቸው ከሆነ ፋፍ ሙሉ ለሙሉ ከግር እስከ ላይ ድረስ ከቶፕ ድረስ ክፍት ናቸው። ይህ ምን ማለት ነው? ቪዥዋሊ ወደ አፐር ፍሎሮች ስናይ ቪዥዋሊ ወደ ታች የምናይበት በቅርብ ርቀት ወደ ታች የማየት እድል አለን። ብዙ ጊዜ መስኮቶች ከዚህ በላይ ሲሆኑ ምንድነው እይታችን ወደ ላይ ብቻ ነው።
ይህ ግን ወደ ታች ሆነን እዚህ ጋር ሆነን እየሰራን ቆንጆ የሆነ ቪው ያለበት አፐር ፍሎሮች ላይ ቆንጆ የሆነ በተለይ ወደ አደባባዩ ነው አሁን ፊታችን ወደ ዋናው መንገድ ስለሆነ ቆንጆ የሆነ ቪው ኤክስፔሪየንስ ማድረግ የምንችልበት ታች ድረስ መስታወት የሆነበት እና ቪዥዋል ኮኔክሽን ወደ ውጭ ያለው ነው which is very interesting ነው። እንደገና ስትመጡ እዚህ ጋር የክሎዜት ስፔሱ በዚህ ሳይድ አለ ማለት ነው። ሁሉም እያንዳንዱ ሩሞች የራሳቸው የሆነ የክሎዜት ስፔስ አላቸው። ሰፋ ለቀቅ ተደርጎ የተሰሩት ደግሞ እናንተ ተጨማሪ ኢዘር ስቴዲ ኤሪያ ማድረግ ትችላላችሁ። ያለዛ ደግሞ ተጨማሪ ክሎዚት ስፔስ አድርጋችሁ መጠቀም የምትችሉበት በጣም ሰፋ ተደርጎ ግራውንድ ፍሎር ላይ ያለ ቤት እንደ ቪላ ቤት ታስቦ የተሰራ ቆንጆ የሆነ የመኖሪያ ቤት ነው ማለት ነው። አንድ ባዝሩም ስፔስ አለ ማለት ነው። ይህም በጣም ሰፋ ያለ ለቀቅ ያለ እዚህ ጋር ጠበብ ያለ የሚጨንቅ ነገር እዚህ ቤት ላይ ምንም የትኛውም ክፍል ላይ አታገኙም። በጣም ሰፋ ያለ ይሄን እንደምታዩት በጣም ለቀቅ ያለ ምንም ያለ ስስት ነው ቦታውን የተጠቀሙበት። ተመሳሳይ እዚህ ጋር የድሬን እንዴት እንደሚያደርግ ቅድም አሳይቻችኋለሁ። ተመሳሳይ የሴራሚክ ታይል ተጠቅመው ነገር ግን ወደ ሻወር ስፔሱ ላይ ሲመጣ ስሎፑ ወደ ድሬኒንግ ስፔሱ እንድትሄድ ተደርጓል። ቆንጆ የሆነ ሳውንድ ፕሩፍ ቅድም እንዳሳያችሁት የሆነ መስታወት አለ፣ መስኮት አለ። እዚህ ጋር ደግሞ ሳሙና የተለያዩ ሻምፖዎች መደርደሪያ ስፔስ አለ። ቤቱ ላይ የተጠቀሙት የኢንቴሪየር ፔንት የጁተን ቀለም ነው። ጁተን ቀለም በጣም ኳሊቲ የሚባል ቀለም ነው። በጣም ስሙዝ ፊኒሽ የሚሰጠን የቀለም ታይፕ ነው። እንዲሁም ደግሞ የከለር አመራረጣቸው ላይት ክሬም የሆነ ነገር ነው። ስለዚህ ቪዥዋሊ በጣም ካልም የሆነ እና ኮዚ የሆነ ስሜት ይሰጠናል ማለት ነው። በተጨማሪ ደግሞ የመብራት ፊክስቸሮች ናቸው። የመብራት ፊክስቸሮች ኤድሰን ነው። በጣም ኳሊቲ ነው። በቀላሉ የማይበላሽ ረጅም ጊዜ ማገልገል የሚችል እንዲሁም ደግሞ ሃንድ ላይ ያለው ኤክስፔሪየንስ ወይም ዩዘር ኤክስፔሪየንሱ በጣም ኮምፎርታብል የሆነ ቆንጆ የሆነ የፊክስቸር ታይፕ ነው የተጠቀሙት። እንዳለ ቤት ውስጥ ያሉ የፊክስቸር ወይም ደግሞ የመብራት ስዊቾቹ የኤዲሰን ብራንዶች ናቸው ማለት ነው። አሁን ያለ ነው ኤግዛክትሊ ከኤሊቬተር እንደወጣን ቀጥታ ወደ ኢመርጀንሲ ኤግዚት የሚያስወጣን ወይም ደግሞ ለቢልዲንጉ ፍሮንቴጅ ወደሆነ ቦታ የሚወስድን ነው። እዚህ በቀኝ በኩል ደግሞ አንድ ራሱን የቻለ አፓርትመንት አለ። ወደዚህ ስንመጣ እንግዲህ ፋፍ አንድ ጠቆር ብላ የራሷን ካራክተር ያላት ስፔስ አለች። እንግዲህ እዚህ ቤት ላይ ዲስተርቢንግ ላይናችን የሚረብሽ ሳይሆን በጣም የሚናበቡ ስፔሶች ካልም የሆነ ኮዚ የሆነ ስሜት ቤት ውስጥ እንዲፈጥሩ ታስበው ነው ማለት ነው። ስለዚህ እዚህ ጋር ያለችው አንድ ካራክተር ወጣ ብላ ራሷን የቻለች ነች። እንግዲህ ፋፍ ይቺ ቦታ ለምን ታስባ የተሰራች ይመስላል? እስኪ ያንተን ግምት ንገረን። ኦኬ ናይስ ትራይ። ግን ይችኛዋ ስፔት አሁን ከፍተን እናያታለን ምን እንዳለች ውስጥ ላይ የምናየው ይሆናል። እንግዲህ እዚህ ጋር የሚከፈት ያለው ነገር ያለ አይመስልም፣ የሚያዝ ነገር የለውም። ስለዚህ የምንከፍተው ምንድነው ፕረስ ነው የምናደርገው። ፕረስ በምናደርግበት ጊዜ እንደምታዩት የአራቱም ቤቶች የቆጣሪ ሲስተም በዚህ መልኩ ኦርደር ተደርጎ ተቀምጧል ማለት ነው። ስለዚህ አቴኒ ታይም የቆጣሪ ላይ ችግር ቢሆን ፊክስ ቢደረግ ኮድድ ተደርጓል። ኤቢሲዲ ተብሎ ኮድድ ተደርጓል። እያንዳንዱ ቤት ላይ ቆጣሪ መዝጋት መክፈት ቢፈልግ እዚህ ጋር ኮንትሮል ማድረግ እንችላለን። እንዴት ቆንጆ አድርገው ሲምለስሊ በማይታይ መልኩ ግን አገልግሎት የሚሰጠውን ኦብጀክት ሃይድ አድርገው ግን ደግሞ ቆንጆ ኤስቴቲካሊ የሚያምር አድርገው የሰሩበትን መንገድ አፕሪሺየት ማድረግ እፈልጋለሁ። ይህ እንዳለ ግላስ ፍሬሞቹ ወይም ደግሞ መስታወቶቹ ሳውንድ ፕሩፍ ናቸው። ከውጭ የሚመጣውን ድምፅ በቀላሉ ወደ ውስጥ እንዳይገባ ያደርጋሉ። እዚህ ጋር የኢመርጀንሲ ኤግዚታችን ናቸው። ይህ አሁን ፊት ለፊት ላይ ቪዥዋሊ ለአፓርትመንቱ የፊት ለፊት ወይም ደግሞ ወደ አደባባዩ ቦታ ላይ ነው ያለ ነው ማለት ነው። እዚህ ጋር ደግሞ የኢመርጀንሲ ኤግዚቷ ጋር አንድ የራሷ የሆነች ስፔስ አለች። ይቺ ምንድነች? የጋርቤጅ ሹት ስፔስ አለው ማለት ነው። የጋርቤጅ ሹት ስፔሱ ከዩኒቶቹ ቀጥታ ይህንን ተከትላችሁ በምትመጡበት ጊዜ ወደ ኢመርጀንሲ ኤግዚቱ ላይ ከሆናችሁ በኋላ ይችኛዋ እንደዚህ ተከፍቷታላችሁ ማለት ነው። አያችሁት? ይሄ እንግዲህ ኤኒ ጋርቤጅ ካላችሁ ቀጥታ ሹት ታደርጉታላችሁ። ታችኛው ፍሎር ላይ ስቶር ይደረግና ሪሙቭ ይደረጋል ማለት ነው። ስለዚህ እያንዳንዷን ነገር ታስባበት ቶትፉል በሆነ ጊዜ ተወስዶ ገንዘብ በስነ ስርዓቱ
በጀት ተደርጎ እያንዳንዷ ነገር ኤክስኪዩት መደረጓ የሚያሳየን ነው ማለት ነው። ስለዚህ ኢን ዲቴል ሁሉ ነገር ታስቦ ሲሰራ ቆንጆ ሉክ ይኖረዋል፣ ቆንጆም እንትን ይሆናል ማለት። እዚህ ጋር ደግሞ የምናየው የደረጃው ቦታ ነው ማለት ነው። የደረጃው ቦታ በኢፖክሲ ፍሎሪንግ ቆንጆ ተደርጎ ላይን በጣም በሚያምር መልኩ ተሰርቷል። እንዲሁም ደግሞ እንደ ፍሬሚንግ ደግሞ እነዚህ ሜታል ሜሾች አንግል ብረቶች በጠርዝ ላይ ተደርጓል ማለት ነው። ይህ ማለት ምንም አይነት ስሊፐሪ ነገር አይሆንም ማለት ነው። በቀላሉ ስሊፐሪ አይሆንም ማለት ነው። ስለዚህ ይህ የምታዩት ሙሉ ደረጃውን ወደ 11 ፍሎር በዚህ መልኩ ነው የተዘጋጀው ማለት ነው። ሌላ ደግሞ ከስቴር ወደ እናንተ ወደ ዩኒታችሁ በሚወስደው ወደ አፓርትመንቱ የሚወስደው ራሱን የቻለ የሜታል ሎክድ የሚደረግ ሜታል የሆነ ብረት በር አለ ማለት ነው። ስለዚህ ፑሽ ተደርጎ መከፈት የሚችል ይሄም በቀላሉ ፋየር ሪታርዳንት ወይም ደግሞ ከፍተኛ የሆነ ሙቀትና ፕሬዠር በሚኖርበት ጊዜ ሆልድ አድርጎ መያዝ የሚችል ጠንካራ የሆነ ውስጡ ቫኪዩም ያለው የፋየር ሪታርዳንት የሆነ ሜታል ዶር አለ ማለት ነው። ስለዚህ እንደምታዩት እዚህ ጋር ሳይረን ምልክቶችም አሉ፣ ኤግዚት ምልክትም አለ። ስለዚህ ዲስ ኢዝ ኢንተርናሽናሊ ስታንዳርዱን የጠበቀ በሞደርን ሌክዠሪ አፓርትመንት ፊልዳ ነው ማለት እንችላለን። ቤተሰቦች አሁን ደግሞ ያለነው በጀርባ በኩል ነው ወይም ደግሞ ቅድም ያየነው በአደባባይ በኩል የምታዩትን ቪው ቆንጆ የሆነ ቪው አለ። አሁን ደግሞ በጀርባ በኩል የአያት መኖሪያ መንደር ነው። አያት መኖሪያ መንደር ላይ እዛ ጋር እንደምታዩት ቆንጆ የሆነ ላንድስኬፕ አለ። የተራራማ ቦታ የሆነ ቆንጆ ላንድስኬፕ አለ። ቪዥዋሊ እንደምታዩት በጣም ካልም የሆነና በጣም ቀዝቀዝ ያለ ጸጥታ ያለበት የመኖሪያ መንደር ነው ማለት ነው። እዚህ ጋር አፓርትመንት ገዛችሁ ማለት ምንም አይነት የረብሻ የድምጽ ብክለት የማያስጨነቃችሁ በጣም ካልም የሆነ ቪዥዋሊም በጣም ደስ የሚል ፕላን የሆነ አካባቢ ላይ ቪዥዋል እንትናችሁ ኮኔክሽናችሁ ወደ ተራራው ወደ ናቹራል ስፔስ ነውና ቆንጆ የሆነ ቪው ያለበት ነው። በጀርባም ሳይድ ቆንጆ የሆነ ቪው አለው። በፊት ለፊት ሳይድ ደግሞ የአደባባዩን የከተማውን ቫይብ እንቅስቃሴውን የምታዩበት ቆንጆ የሆነ ቪው በፊት ለፊት በኩል አለው ማለት ነው። ስለዚህ በግራ በፊትም ሆናችሁ በኋላ ቆንጆ የሆነ ቪው የምታገኙበት ሌላ አፓርትመንቶች ላይ እንደምናየው ፊት ለፊት ሌላ ህንፃ ወይም ደግሞ ከኋላም ሌላ ህንፃ ሆኖ ቪዥዋላችን የሚከለለን ምንም አይነት ነገር የለም። ራሳቸውን የቻሉ ኮምፓውንድ የሆኑ የቪላ ቤቶች ያሉበት ቪዥዋል ኮኔክሽናችን ነፃ የሆነ ለቀቅ ያለ ቆንጆ የሆነ እይታ ያለበት አካባቢ ነው ማለት ነው። ይህንን ሌላ ከተማ መሀል ላይ ያሉ አፓርትመንቶች ላይ የማታገኙት ፊቸር ነው ማለት ነው። አሁን ደግሞ ያለነው በፊት ለፊት በኩል ያለው ነው። ይህ በፊት ለፊት በኩል የምታዩት የአደባባዩ ቪው አለ። የከተማውን እንቅስቃሴ በጣም ቫይብራንት የሆነ ቆንጆ የሆነ የከተማ እንቅስቃሴ ቪዥዋላይዝ የምታደርጉበት ቆንጆ የሆነ የሲቲስኬፕ የምታዩበትና ናቹራል ማውንቴኖችን የምታዩበት በጣም ቆንጆ የሆነ ኢንተረስቲንግ የሆነ ቪው ያለ ነው። አሁን ደግሞ የሂል ቦተም ፕሮፐርቲስ የሴልስ አድቫይዘሪ ፋሲካ አጠገብ ያለች አንዳንድ ጥያቄዎችን ልጠይቅሽ ነበር። ፋሲካ በጣም ቆንጆና የሚያምር አፓርትመንት ሰርታችኋል አያት ላይ እና እስኪ አሁን ያየነው አንድ ሳምፕል ሀውስ አለ። እስኪ አቬለብል የሆኑ ዩኒቶች ምን አይነት ዩኒቶች አሏችሁ፣ በምን ያህል ካሬ የሚለውን ደግሞ ሙሉ ስለ ፕሮጀክቱ ስለዚህኛው ፕሮጀክት የተወሰኑ ሀሳቦችን ሼር አለ። ፋሲካ ነኝ። እንኳን ደህና መጣ። እዚህ ያለቀው ላይ የቀሩን 4 ዩኒቶች አሉ። ሁሉም ባለ 3 መኝታ ናቸው። 167 173 እና 176 ካሬዎች አሉ። 100% ያለቁ ፉል ፊኒሽ ናቸው እና ዛሬ ቢገዙ በኔክስት ዴይ እቃውን ይዘው መግባት የሚችሉበት መብራት፣ ውሃ፣ ሁሉ ነገር ኤሌቬተር ኦልሬዲ አክሰስ ያለው ስለሆነ እንዳያመልጣችሁ። እዚህ አዲስ ፕሮጀክታችሁ ምን ምን ፊቸሮች አሉት? ምን ምን ዩኒቶች አሁን ላይ ያሉት የምትገነቡበት ስታይል ተመሳሳይ ኳሊቲ እና ዲሊቨሪ ላይ በጣም ፎከስ አድርጋችሁ እንደምትሰሩ ከዚህ በፊትም አውቃለሁ ነግረሽኛልም። ስለዚህ ተመሳሳይ ያሉ ነገሮች አሉ ወይ? ለየት ያለ ነገር ምን ፊቸር አለው? በካሬ አማራጭ ወይም ደግሞ ኤኒ ሌአውት ቼንጅ ላይ ሀሳብ ካለ እሱ ጋር እስኪ አዲስ የሚጀምር ፕሮጀክት ላይ የተወሰኑ ሀሳቦች ይሻላል። በጣም ጥሩ። ሁለተኛ ብሎካችን ከጀርባ የሚገኘው ነው። G+14 አሁን ያለበት የፕሮግረስ ስታተስ 80% ደርሷል። ወደ ላይ 14 ነው። 2 ቤዝመንት አለው። እዛ ላይ ከብሎክ የተለየ ምን አማራጮች አሉት? ከ2 መኝታ ጀምሮ 3 መኝታ እንዲሁም ደግሞ ዱፕሌክስ ቤቶች አሉን። በጣም የሚያምር ቤቶች ናቸው። ስታንዳርዱ ልክ ፊኒሺንጉ ልክ በዚህኛው ስታንዳርድ ነው የምንጨርሰው። 100% ያለቀ ስለሆነ 90% የሚሆኑት የፊኒሺንግ እቃዎቻችን አብዛኛዎቹ ከኢሮፒያን ስታንዳርድ የሆኑ ናቸውና ሌላው ከዚህኛው ይሄንን ከኋላ የሚገኘው ዴሊቨሪ ታይሙ ከዚህ በኋላ 1 አመት ለማስረከብ 1 አመት
በጣም ቆንጆ የካሬ አማራጮች ዲዛይን በባለሙያ በብቁ ባለሙያ የተገነባ አፓርትመንት ነው። ሽያጮቻችንም ካሰብነው በላይ በደንብ እየተሸጠ ነው ያለው። በጣም ጥቂት ቤት ብቻ ነው። ለምሳሌ 3 ቤድሩም በጣም በቁጥር ብቻ ነው የቀረን። አብዛኛው ቤት አልቋል ከጀርባ የሚሰራው። ከዚህ ባሻገር ሌላ ደግሞ አዲስ ዩኒት ይኖራል፣ አዲስ ሳይት ይኖረናል። አዲስ ጀምር ፕሮጀክት ሌላ ከዜሮ ማለት ከሀያት ወተን ካሳንቺስ ላይ በቅርብ ደግሞ ኦኬ ካሳንቺስ ጋር ሂል ቦተም ማለት ነው። ካሳንቺስ በሂል ቦተም በጣም የሚያምር እዛ ላይ ደግሞ ቆንጆ ነው የተሰራ ሞር አማራጭ ያለው ሞር ለኢንቨስትመንት ለመኖሪያ ለብዙ ነገር ሞር ለኢንቨስትመንት ቢኮዝ ካሳንቺስ ኦልሬዲ የኢንቨስትመንት ሴንተር ስለሆነች እዛ ላይ ደግሞ በጣም በአጭር ጊዜ ውስጥ የምናሳውቀው አዲስ ሳይት ይኖረናል ካሳንቺስ ላይ። ሂል ቦተም በጥራት እየገነባ የመጀመሪያውን ሳይቶች በጣም ሽጦ ኦልሞስት በጣም ጥቂት ዩኒቶች ናቸው የቀሩት። ሌላ ደግሞ ካሳንቺስ ላይ እንደ አዲስ የሚጀመር እዛ ጋም መሳተፍ የምትፈልጉ ከአዲስ ፕሮጀክት ጋር መሳተፍ የምትችሉበት ሰፊ እድል አለ ማለት ነው። ስለዚህ አሁን ላይ በካሬ አሁን ላይ ያለው ለሽያጭ ከወጡ በካሬ ኦፕሽኖች ዋጋቸውን የተወሰነ ሼር ብታደርጊ በጣም ጥሩ 80% የደረሰው ፕሮጀክታችን ላይ እዛ ላይ በካሬ 135 ነው እየሰጠን ያለው። ግን ከ25% ጀምሮ ዳውን ፔመንት ማድረግ ይቻላል። ቤቱን የምናስረክበው በአንድ አመት ጊዜ ውስጥ ነው። ከዚህ በኋላ ግን ደግሞ ከፍ አድርጎ የሚከፍል ሰው ካለ እንዳከፋፈሉ የሚኖረን ጥሩ ዲስካውንት ይኖረናል። ስለዚህ የካሬ ዋጋቸው አሁን ባለው የገበያ ዋጋ ላይ 135,000 ብር ነው ማለት። ያ ማለት ግን 15% ባት እና ፊኒሺንግን ጨምሮ ነው 135 ሁሉ ነገር አጠቃሎ 135,000 ብር የካሬ ዩኒታቸው ነው። አሁን በነገራቻችሁ የካሬ ሳይዝ አንጻር በዚህኛው በብሎክ ኤ ወይም ባለቀው አሁን ሪቪው ባረግ ነው ስታንዳርድ መሰረት የተወሰኑ ዩኒቶች አሉ። አዲስ በሚሰራውም ደግሞ የተወሰኑ ዩኒቶች አሉ። አፕካሚንግ ፕሮጀክቱም ጋር መሳተፍ እንፈልጋለን የምትሉም ከሆነ በዚህ ጥራት ስታንዳርድ ቆንጆ ቤት እንዳያመልጣችሁ ሂል ቦተም በጥራትና በኳሊቲ ሰርቶ አስመስክሯል። እነዚህን ዩኒቶች በመግዛት አድቫንቴጅ እንድትወስዱ እናሳውቃችሁ እንወዳለን። ስለነበረን ቆይታ በጣም ቴንኪዩ። ፋሲካ ስለሰጠሽን ጊዜ እናመሰግናለን። የሂል ቦተም አፓርትመንት አያት ላይ በተመጣጣኝ በሆነ በቆንጆ ዋጋ ቀርቦላችኋል። እንዳያችሁት በጣም ተጨንቀው ጊዜ አጥፍተው ገንዘብ አጥፍተው ቆንጆ አድርገው የሰሩት አፓርትመንት ነው። ለተጨማሪ ለማየት ለመጎብኘት እንዲሁም ደግሞ ለመግዛት የምትፈልጉ ከሆነ በታች ባስቀመጥንላችሁ ስልክ ቁጥሮች በመደወል ማግኘት ትችላላችሁ፣ መጎብኘት ትችላላችሁ፣ መግዛት ትችላላችሁ። እናንተ ባገዙ ለወዳጅ ለጎረቤት ለጓደኛ ሼር በማድረግ ለሚገዛ ሰው ሼር በማድረግ ይህ ቆንጆ የሆኑ ዩኒቶች በአያት ላይ እንዲሁም ደግሞ በቅርቡ በሚጀምሩት ካሳንቺስ ላይ እንዳያመልጣችሁ እንላለን። ስለነበረን ቆይታ በጣም እናመሰግናለን። ይህን የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ አድርጉት። ስለነበረን ቆይታ ቴንክ ዩ።